ችግኝ የምንተክል ሰዎች ዛሬ ማየት የለብንም። እናንተ ለባዶ ኩራት ስንዴ የለመኑ ኩራት ዛንበት 100 ዓመታት ምንም አላመጣንም። ሰብሰብ ብለን ብንሰራ ደግሞ ለውጥ ልናመጣ እንደምንችል ይህ ሚዲያ ችግር ተኮር ስጋት መር ሲጅ ሜንታሊቲ ማያስፈልግም። እኛ ለዓለም ጸጋነን ለዓለም ትልቅነት ሀብታምነት የማድረግ አቅም ነገር ግን ስንሰበሰብ አፍሪካውያን ሲደመሩ እየተከፋፈልን በተገዛ በ10 ሚሊዮን እና በ5 ሚሊዮን ጥይት ግን እኛን ሰው ሊያሸማቀን አይችልም። ከዛ አልፈናል። አሁን የህልም ክፍተቱ ያመጣብንን መከራ ለመሻገር ጀምር ነው። በዚህም ጉዳይ አርፈደን እንዳንጀምር ከኛ ተሻግረን የአፍሪካን ከሆነ ጊዜ በኋላ ሪፖርት ይቀርብላችኋል። በዚህ ዓመት 8.1% እድገት አረጋግጧል። በአፍሪካ ትልቁ እድገት ነው ኢትዮጵያ ያረጋገጠው አሁን በዚህ ዓመት። ክቡር አቶ ጌታቸው ረዳ ላልገንባት እየሰራች እንዳለችው ሀብት ያላት ካታር አልጀዚራ እንደገነባችሁ ሁሉ እኛም ኢኮኖሚያችን እያደገ ሲሄድ ብቃት ነን። ካለኛ ዓለም ምንም መሆን አትችልም። ትርፍ አለን፣ ሰው አለን፣ መሬት አለን፣ ውሃ አለን። አሁን የምንፈልገው ትብብር ነው። አሁን ሰጥቶ መቀበል ነው። አሁን መተጋገዝ ነው። የሰላም ፍላጎት ለማረጋገጥና ከሰላሙ ባሻገር ላደረጉት አስተዋጽኦና ሽንት ቤት የማይጠቀም ዜጋ በየከተማው የሚጸዳዳ ዜጋ ይዞ ኩራት አያዋጣም። ይሄንን ችግር ኮንፍሮንት ማድረግ አለብን። እውነተኛ ችግር ነው። ኮንፍሮንት አድርገን መፍታት አለብን። ከፍተኛ ምስጋና ላቀርብላቸው ፈልጋለሁ። አቶ ጌታቸው በጸቡ ጊዜ ቆርጠው ከሆነ ዓመት በኋላ በጣም ማራኪ መዝናኛ ይሆናል። ይሄ ወክወይ የምታዩት ከዚህ ጀምሮ እስከ ፒኮክ ቦሌ ድረስ የሚገናኝ ነው። ለመዋጋት እንደወሰኑት በሰላሙ ጊዜ ቆርጠው ለሰላም መስራታቸው ሁለት ቦታ ለመርገጣቸው ቢያንስ የትግራይ ህዝብ ላለፉት 2 ዓመታት እፎይታ እንዲያገኝ ያስቻለ ታላቅ ተግባር ስለሆነ በቀላሉ የሚታይ አይሆንም። ክቡር ታደሰ እሳቸውም የጌታቸውን ፈለግ ተከትለው ይህንን ሰላም እንደሚያጸኑ ከፍተኛ ተስፋ አሰማችሁ። በልጆቿ ደም በልጆቿ አጥንት በከፍተኛ ተጋድሎ ለብዙ የአፍሪካ ሀገራት ነፃነት ደውል ብስራት የተሆነኝ ብላችሁ ፕሮግራም ይዛችሁ የዛሬ 3-4 ዓመት እዚህ ቦታ ብትመጡ ታዩታላችሁ። የዛሬ ስራችን ፍሬ ችግኝ ዛሬ ተክሎ ነገ ሃርቨስት ማጥርጥር የለውም። በመጪው ዘመናት አፍሪካ ታላቋ አህጉር ትሆናለች። ይህ በሚሆንበት ሰዓት አርፍደን በብዙ ጉዳይ ለትግራይ ህዝብ ሰላም ላላቸው ቁርጠኝነት ሳይለዋወጥ ለጸና አቋማቸው የፌደራል መንግስት እንዲሁም በራሴ ስም ማይችል እንትከል ሀገር እናልበስ ሀገር እናሳምር። በዚህ ውስጥ ያንሰማው ከአድዋ ነበር። ያኔ ለመከላከል ያኔ እንዳንበዘበዝ የነበረው ተጋድሎ ለህዝብ ግሪን ሌጋሲን ከልቡ ተቀብሎ እየተጋነ ያለው በምንም መንገድ ሳንከፋፈል ሀገራችንን ማስዋብ ማሳመር ማልበስ ላይ በጋራ እንድንቆም አፍሪካ ከፍተኛው አደጋ የነበረው ከውጭ እየመጡ ያሉ በዝባዥ ኃይሎች ለፉት 2 ዓመታት በትግራይ አንገብጋቢ እና እጅግ አስፈላጊ የሆነውን አደራ ማለት ፈልጋለሁ። ደስ የሚል የክረምት ስራ ነው። ሁሉም ሰው በመትከል ኢትዮጵያን እንዲያለብስ መልእክት አስተላልፋለሁ። እጅግ አድርጌ አመሰግናለሁ። አፍሪካውያን ወንድሞቻችን ካለምንም ጥርጥር ከኢትዮጵያ ያንን ተግባር ይጠብቃሉ እና ዛሬ ኢትዮጵያ ወደ ያጣችበት መንገድ በጣም ያስቆጨኛል። ኢትዮጵያ ባለፈው 30 አድርግ የሚቻል አይነት ስራ አይደለም። ጊዜ ይፈልጋል፣ እንክብካቤ ይፈልጋል፣ ጥበቃ ይፈልጋል። ያንን ካሟላን ግን እጅግ ውብ የሆነ ነገር ማየት እንችላለን። በእርግጠኝነት ይህ አካባቢ ቆጨኛል ስል አንዳንዶች ዘመን ያመጣው አጀንዳ ይመስላቸዋል። ጠቅላይ ሚኒስትር ከመሆኑ በፊት የዛሬ 10-15 ዓመት በይፋ በአፍሪካ ናሬሽን ውስጥ ጉልህ ስፍራ መጫወት ኃላፊነታችን መሆኑ አይቀሬ ጉዳይ ነው። ለምን የተባለ እንደሆነ ወደ ኋላ መለስ ስንል በታሪካችን በቪዲዮ ያለ በጽሁፍ ያለ አቋሞች ናቸው። እነዚህ ያለፉት በርካታ ዓመታት በቆየንበት መንገድ መቆየት አልነበረበትም። ከተከላከልን በኋላ መልማት ነበረብን። ከተከላከልን በኋላ መበልጸግ ነበረብን። በዚያ ውስጥ ተጠበቅበትም ሳንጎዳ በቂ ሪሶርስ ነው በህግና በንግግር ማግኘት አለበት። ያ ካልሆነ
የተጎዳ የተሰበረ ሀገር በዘላቂነት ቀደምት መሆኗን አፍሪካ በከርሰ ምድር ሀብት ከፍተኛ ሀብት ያላት አህጉር መሆኗን በብዙ ወጣቶች የሰከነ ሰላም ያመጣል ብዬ አላስብም። መቼም ይሁን መቼ በንግግር ይሄ ጉዳይ መስመር መያዝ አለበት። ሁላችሁም እንደምታውቁት ተስፋ አደርጋለሁ እንደምታምኑት ነው የተፈጸመው በደል ነው የተፈጸመው። በዓለም የወደብ አልባ ሀገራት ልምምድ የሌለ ነገር ነው ኢትዮጵያ የተፈጸመው በታሪክም በፈለገው መስፈርት እና ኢትዮጵያ እያንሰራራች ነው ተነስታለች። የዚህ 5-6 ማክሲመም 10 ዓመት የኢትዮጵያ ያስቆጨኛል በጣም ያስቆጨኛል መፈታት አለበት ብዬ በጽኑ ታሪክ ድሮ ከምናቀው ታሪክ ጋር በፍጹም አይመሳሰልም። የዛሬ 10 ዓመት ያለችው ኢትዮጵያ ዓመታት ወደ ቤላትም ይሄ የሆነበት መንገድ በጣም ያስቆጨኛል። ይሄ የመሻት ጉዳይ ሳይሆን ኃላፊነት ሆኖ ይመጣል። ያደገችው ቻይና ከራሷ አልፋ የዓለምን ናሬሽ ለመገንባት እንደሰራችው እያደገች ያለችው ህንድ ከራሷ አልፋ የዓለምን ናሬሽ ብዙ ሰዎች መዝናኛ ስፖርት መስሪያ ቦታ እንደሚሆን ጥርጥር የለውም። አሁን እኛ ካልተከልና ካላሳመር ነው ግን ያ ነገር ሊመጣ በአፍሪካ በብዙ ነገር ግንባር ቀደምት ነች። ያኔ ናሬሽን ቢልድ ማድረግ ራራች ኢትዮጵያን ለማየት ሁላችን መትጋት እንዳለብን ኃላፊነት እንዳለብን የተሰማን እንስራ። መላው ኢትዮጵያ ጊዜው ደርሶ ከራሳችን ተሻግረን የአፍሪካ ድምጽ ለመሆንና አፍሪካ መድረክ ለሰጡት አመራር ከሁሉ በላይ ከፕሪቶሪያ ጀምሮ ከስምምነቱ ጀምሮ ኢትዮጵያ ምንም ጥያቄ የለውም ከፍተኛ ጉዳት ደርሶባታል። ይሄን በታሳካ ግን የራሱን ጉዳት የተሞላች አህጉር መሆኗን ለመፍጠር የሚያበቃ ጭንቅላት ያላቸው ወጣቶች ያሉበት አህጉር መሆኗን አሁን ባለው ትክክል ናቸው ይያላም ማንንም ሳንጎዳ ግን የኛን ጉዳት መቀነስ አለብን ብዬ አስባለሁ። በዚህ ምክንያት ኢንዱስትሪያል ሪቮሉሽን ለመማር ከውጭ ዕውቀት ለመገብየት እንደከዚህ ቀደሙ አስቸጋሪ ባለመሆኑ ከኤዥያ ቀጥሎ ምንም ከሲጅ ሜንታሊቲ መውጣት ነው። ስጋት አናብዛ። 120 ሚሊዮን ህዝብ ያለን ሰፊ ወጣት ያለን እያደገ ያለ ኢኮኖሚ ያለን በዚህ አመት አፍሪካን እንዳይበዘብዙ መከላከል ነበር። በዚህ ጊዜ ግንባር ቀደም ሆና ከአድዋ ታላቁን ብስራት